ሰላም ቤተሰብ እንዴት ናችሁ? የፌስቡክ ቤተሰቦቻችን ሰላም ናችሁ? ማይኮ አዲ ነን። እንግዲህ ወደ ፌስቡክ ደግሞ ብቅ ብለናል። ያው ብዙ አልተንከባከብነው፣ አሁን እንከባከበዋለን። ያው ስለ ትዳር ነው የምናወራው ብዙ ጊዜ ታውቃላችሁ፣ ስለ ትዳር ነው። እና አሁን ቲክታኩ ላይ ደግሞ ትንሽ ወደ ፌስቡኩ የመጣንበት ትልቁ ምክንያት እንደምታውቁት ያው ሚዲያዎች የተስፋፉና ብዙ ሰዎች አሁን እንደ አዲስ ፌስቡክም ነገሮች ያንሸራሸረ ይገኛል። ቲክታኩ ላይ ትንሽ ሰው የተሰለቻቸው ይመስላል በስድቡም በሆነ ምክንያትና አንዳንድ ጉዳዮች ይዤ እመጣለሁ ከዚህ በኋላ ማለት ነው። ሰብስክራይብ እያረጋችሁ ላይክ እያረጋችሁ እናንተ ላይክ ባረጋችሁ ቁጥር ሁሉ ጥሩ ነገሮች ይኖራሉ። ቲክታክ ለኔ ጥሩ ነገር ይኖረዋል። ስለዚህ እሱን አድርጉ። እኛ ትዳራችንን ይዘን ጥሩ የልምዳችን የህይወት ተሞክሯችንን ይዘን ከእናንተ ጋር ነን። ጠዋት ደግሞ ከስነ ልቦና አማካሪ ባዩ ጋር እንገኛለን። የመጣችሁ ተማሩ ላለው ወደፊት ደግሞ እዚሁ በፌስቡክ ላይ የምታገኙ ነው የሚሆነው። ዛሬ የምናነሳው ትዳርን ለሚፈሩ ሰዎች፣ ትዳር ውስጥ ላልገቡ ሰዎች እንዲሁም በትዳር ውስጥ ላሉ እህትና ወንድሞች ጥሩ የሆነ ምክር ነው ይዤ የመጣሁት። ይህም ትዳርን ለመምራት በጥበብ ነው ትዳር የሚመራው። ትዳርን በጥበብ ለመምራት የሚያስፈልጉ ነገሮችን ነው መዘረዘርላችሁ። ዛሬ የመጀመሪያ አድርጌ ያስኩት ትዳር በገንዘብ አይደለም የሚመራው። ትዳር በገነባናቸው ፎቆች አይደለም የሚመራው። ትዳር የሚመራው በጥበብ ነው። ጥበበኞች መሆን አለባችሁ ወንዶቹም ሴቶቹም። ከዛ ጥበብን ደግሞ ለማምጣት ምን ያስፈልጋል ካላችሁ መነጋገርን ባህል ማድረግ ያስፈልጋል። ንግግርን ባህል ማድረግ ያስፈልጋል። ንግግር ማለት ንትርክ ወይም ጭቅጭቅ አይደለም። ንግግር ማለት ይሄ ቢሆን ይሄ፣ አለመደባበቅ፣ አለመወሻሸት። ንግግር ማለት መደማመጥ፣ የባልሽን ንግግር ማክበር፣ የባለቤትህን ንግግር ማክበር። ንግግር ማለት ባሌ እንዳያቅብኝ ሚስቴ እንዳታቅብኝ ማለት አይደለም። ንግግር ማለት ሁለታችሁ በአግባቡ ያኔ ገና ስንጀምረው የነበረን መጀናጀን የለም፣ መፈላለግ የለም፣ አለማጣት የለም። ስለሷ ስትል የተደባደብከው፣ ስለሷ ስትል በግርህ ብዙ ሄድከው፣ ስለሷ ስትል በባስ የተጓዝከውን ታስታውሳለህ በልጅነት። ዛሬ ትዳር ውስጥ መከፈል ያለበት እሱ ነው። እሷን ለማግኘት ያደረግከው ጥረት በሙሉ፣ እሱን ለማግኘት ያደረግሽው ጥረት በሙሉ፣ 24 ሰዓት ድምፁን ላለመጥገብ ያደረግሽው ጥረት፣ 24 ሰዓት ድምጿን ላለመጥገብ ያደረግከው ጥረት፣ የኔ ውድ የኔ ፍቅር ያልካት ማቀፍ፣ መሳም፣ በቆንጆ ቃላቶች መገነባት፣ ንግግርን ባህል ማድረግ ትዳርን በጥበብ ለመምራት የመጀመሪያው ነገር ነው። ታስታውሳላችሁ? እሱን ለማድረግ እሱ ላይ ለመድረስ ትዳር የሚባለው ላይ ለመሄድ ከልጅነታችን ወደ ላይ ስንመጣ ለአቅመ አዳምና ለአቅመ ሔዋን ስንደርስ መጀመሪያ የምንለማመደው ከዛ በፊት በቃቃ ጨዋታ፣ ከዛ በመቀጠል ደግሞ በትምህርት ቤት ጓደኝነት፣ በደብዳቤ ፍቅር መገላለጥ፣ በመሸኛኘት፣ በመጻጻፍ፣ ከዛ ከፍ ስንል ደግሞ አብረን ሲኒማ በመግባት፣ አብረን ቲያትር ቤት በመግባት፣ አብረን ወደ ቤተ ክርስቲያን በመሄድ፣ አብረን በአንድ አካባቢ በመጸለይ፣ አብረን በአንድ ላይ በመሳል፣ አብረን በአንድ ላይ ጸበል በመጠመቅ፣ እነዚህ ሁሉ ነገሮች ነበሩን። ታዲያ ምን ነክቶን ነው ዛሬ ላይ የመነጋገር ባህላችን ጠፍቶ አንዳችንን ፈርተን አንዳችን ለአንዳችን መሆን ስንችል? ትሰማላችሁ? ትዳር እኮ ከየትኛውም በዓለም ላይ በምድራዊ ዓለም ላይ ከየትኛውም ተቋም ከየትኛውም ኃላፊነት በላይ በትክክለኛው ዋጋ የምትከፍሉበት
ኃላፊነታችሁን የምትወጡበት የህይወታችሁ የመጀመሪያም የመጨረሻም የሆነ ነገር ትዳር ነው። ልክ እንደኛ ብላችሁ ሄዳችሁ ስትቆሙ መቆም ነው። ብዙ ነገር ይካሄዳል። ታያላችሁ፣ ትመርጣላችሁ፣ አለመግባባቶች አሉ። ያንቺን ሰው እስክታገኝ ትሄዳላችሁ። ስትቆሙ ግን መቆም ነው። እግዚአብሔር መርቆ ከሰጣችሁ በኋላ መቆም ነው። ምናልባት እኛም ትላንት የመጣንበት መንገድ ልክ አልነበረም፣ ግን ከማወቅ አይደለም ካለማወቅ ነው። ራስ ሳይጠና ጉተራ ሆኖብን ሊሆን ይችላል። እኔ ሳይኖረኝ ማስተዳደር ስላልቻልኩ ሊሆን ይችላል። ወጣትነት፣ ልጅነት፣ ዝና ሊሆን ይችላል። አይሰራም። አሁን ግን አይታችኋል። በንግግር መላመድ ሲኖር የመነጋገር ባህልን ካዳበራችሁ ልታዳብሩበት የምትችሉት ምሳሌዎች ልንገራችሁ። ለምሳሌ ታላላቅ ኃያላን መንግስታቶች አንድ የተወሰነ ቦታ ላይ ጦርነትን ሲያስጀምሩ ወይም ሲያስቆሙ ምንድን ነው የሚያደርጉት? ቁጭ ብለው ይመክራሉ፣ ይነጋገራሉ፣ ይደማመጣሉ። አይታችኋል። የተለያየ በስራ ቤት ውስጥ የሰራችሁ የተለያየ ቦታውን እየሰራችሁ ያላችሁ ሚቲንግ ይባላል። ሚቲንግ ሰዓት አያችሁ፣ በመነጋገር ነው ሁሉ ነገር የሚሆነው። ካምፓኒ የሚከፈተው፣ ካምፓኒ የሚዘጋው። ከነዚህ ሁሉ በላይ ነው ያለው ደግሞ ትዳር ሲሆንስ መነጋገርን ባህል ማድረግ ያስፈልጋል። አብሮ ለመጸለይ፣ አብሮ ለመግባት፣ አብሮ ለመውጣት፣ አብሮነትን ካንተነት ካንቺነት መጣ ደግሞ ከምትባሉ በተወጣችሁ መጡ እኮ የምትባሉ እንድትሆኑ ከነ ባለቤቶ የሚል ማድረግ የሚከተላችሁ እኮ ባለትዳሮች ስለሆኑ ቀደም ባለው ሰዓት አሁንም አልፎ በሀገራችን ኮንቴክስት ይሄ ነው። ባልና ሚስቶች ወይም ትልቅ ወንድና ሴት እንኳን ድንገት ሲያልፉ በመሃላቸው ማቋረጥ በእኛ ክልክል ነው። በአበሻ ክልክል ነው፣ ነውር ነው። ትልልቅ ሰዎችን ማቋረጥ፣ ባለትዳሮች መሃል፣ ፍቅረኞች መሃል ማቋረጥ። ብዙ ጊዜ አይታችሁ ከሆነ ትልልቅ ሰዎች ወንድና ሴት ሆናችሁ ስትሄዱ እዚህ ሀገር እንኳን መንገድ ይለቁላችኋል። ዋው ነው የሚሉት፣ ቢዩቲፉል ካፕል ነው የሚሉት። አይታችኋል። ስለዚህ የመነጋገር ባህል 99.9% ትዳርን እንዲቆይ ያደርገዋል። ትዳርን በጥበብ ለማቆየት ከሚረዳችሁ ዋናውና ትልቁ ነገር የመነጋገርን ባህል ማዳበር ያስፈልጋል። ከልጅነት ጀምሮ የመጣንበትን መንገድ ተመልከቱ። ከሀዊ ጀመር፣ ከኬጂ ጀመር፣ የትምህርት ቤቱን ኤሌመንተሪ፣ ከዛ ሃይ ስኩል፣ ከዛ ኮሌጅ ወይም ዩኒቨርሲቲ፣ ከዛ እያላችሁ አይደል የምትሄዱት። የትዳር ትምህርት ቤትም ሲደረስ ደረጃው ያንን ነው የሚመስለው። ትዳር አመናችሁም አላመናችሁም በምንም አይነት ነገር ብትሰጡት ምንኩስና ነው፣ ወይም በእስልምናው እንደ ማጀጅ ነው። አንድ ሰው ሀጂ ሲሆን ከብዙ ነገሮች እንደሚቆጠበው ሁሉ መካሄዱ እናቶች በሱናው ምክንያት ከብዙ ነገር እንደሚቆጠቡ ሁሉ የኛ መነኮሳቶች በገዳም ገብተው ከፈጣሪያቸው ጋር ብቻ ተጋብተው ሲኖሩ አይታችኋል። ያም ማለት ሃይማኖታቸውን ይዘው ዓለም በቃኝ፣ ምድራዊቷ ህይወት በቃችኝ ብለው በገዳም ሲኖሩ መነኮሱ ነው የምንለው አይደል? ከምንም ነገር ታቅበው። ትዳር ምንኩስና ነው። እጅ የሚሰጥበት ህይወት ያለው ነገር ነው። ትዳር ትልቅ ተቋም ነው። ምን ያስፈልገዋል? የመነጋገር ባህልን ማሳደግ ያስፈልገዋል። እኔ ልንገራችሁ፣ አንቡ። አሁን ብዙ አባቶች ስለ ትዳር ይመክራሉ፣ ያወራሉ። ብዙ የሃይማኖት ተቋሞች ትዳርን ይመክራሉ። ለምን? አደጋ ላይ ያለው ትዳር፣ ልጆች ናቸው የሚበተኑት። አሁን ብዙ ነገሮች ተቀይረዋል። በጋራ ጸልዩ፣ በጋራ ብሉ፣ ፈቃደኞች ሁኑ፣ ስትተኙ ጸልዩ፣ ስትነሱ ጸልዩ። በጋራ መጸለይ ማለት ከህዝብ ጋር ክርስቲያኖች ለመባል ቤተክርስቲያን መጋፋት ብቻ አይመስለኝም። በቤታችሁ ማዕድ ስታቀርቡ ጸልዩ፣ ስትነሱ ጸልዩ፣ ስተኙ ጸልዩ። ዛሬ ይዤላችሁ የመጣሁት የመነጋገር ባህል ማሳደግ እዚህ ላይ ያበቃለሁ። ሰላማችሁ ብዝት ይበል። ማይኮ ነኝ። እንገናኛለን። የፌስቡክ ፔጅን ተመልከቱልኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉልኝ። ሰላማችሁ ብዝት ይበል።